በቤታችሁ እነዚህን የሚያማምሩ ኩኪሶች እንዴት እንደምትሰሩ ነው ማሳያችሁ። አፋችሁ ውስጥ የሚቀልጡ ለስላሳ የሆኑ ኩኪሶች ናቸው። ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መጀመሪያ ወደ ሰራሩ ስንሄድ ሾርቲንግ የሚባለውን ቅቤ ነው የምጠቀመው እኔ። መርካቶ በኪሎ ይሸጣል። የኩኪስ ቅቤ ነው፣ ለምግብ መጠቀም ትችላላችሁ። ከዛ 2 ኩባያ ያደረኩኝ እንደዚህ ላላ ማለት አለበት። ግማሽ ኩባያ ዘይት፣ እሷን ልክ ካደረሳችሁት በኋላ 1 ኩባያ የተፈጨ ስኳር ነው መሆን ያለበት። በወንፊት ደግሞ መንፋት አለባችሁ ለስላሳ እንዲሆንላችሁ። 1 ሺህ ማንኪያ ጨው አድርጋችሁ እሱንም ትነፉታላችሁ። 3 እንቁላል የተጠቀምኩት፣ ቫኒላ ደግሞ 1 ሺህ ማንኪያ ለጣዕሙ አድርጌበታለሁ። እሱን ልክ ክሬም ነጭ እስኪሆን ድረስ በደንብ ትመቱታላችሁ። በእጃችሁ የምትመቱት ከሆነ በደንብ አዳርሱት። ከዛ እዚህ ጋር ግማሽ ኪሎ ያህል ፍርኖ ዱቄት አለኝ ነፍቼን ያስቀመጥኩት። ለኩኪስ ግዴታ መነፋት አለበት። እሱ ላይ 2000 ማንኪያ ቤኪንግ ፓውደር እና 2 ሾርባ ማንኪያ የበቆሎ ዱቄት ታደርጉበታላችሁ። የበቆሎ ዱቄት ኩኪሳችሁ ለስላሳ እንዲሆን የሚያደርግላችሁ። ከዛ የዋህዳችሁት ላይ ቀስ በቀስ ያደረጋችሁ ነው የምትጨምሩት። ባንዴ እንዳትጨምሩት ሊደርቅባችሁ ይችላል። ከዛ እንደዚህ በልስልስ ሲሆን ሁሉንም ዱቄት እዚህ ጋር ጨምሬ ያልጨረስኩም። እዚህ ጋር በቅርጽ ማውጫ ስለምሰራ ለዚህኛው ቅርጽ ማውጫ ለስላሳ ነው ሊጡ መሆን ያለበት። ግማሹን ቀነስኩትና የተቀረው ላይ ዱቄትና ትንሽ ቤኪንግ ፓውደር ስለሚያስፈልገው 1000 ማንኪያ ቤኪንግ ፓውደር አድርጌ አዳረስኩት። ያኛው በቅርጽ ማውጫ ነው። ይሄ ደግሞ ዳምጪና በእጄ ነው ቅርጽ ማውጣው። ለዛ ነው የተለያየ አይነት መጠን ነው መሆን ያለበት። እንደዚህ መጠን ሲሆንላችሁ ላስቲክ አልብሳችሁ ለ5 ደቂቃ ያህል ፍሪጅ አቆዩት። ከዛ እዚህ ጋር የቀደም የቀነስኩትን በእንደዚህ አይነት ቅርጽ ማውጣት ስለፈለኩኝ ነው። እንደዚህም ከሌላችሁ በእጃችሁ ብቻ ማውጣት ትችላላችሁ። በእጃችሁ እንዴት እንደምታወጡ ቀጣይ የሰራሁትን ታዩታላችሁ። ፓትራችሁ ላይ በዚህ አበባ ማውጣት ስትፈልጉ ይሄ ቅርጽ ማውጫ ያስፈልጋችኋል። ይሄ የክሬም ማውጫ ነው እንጂ ኖዙላ ብረቷ ብቻ ካለቻችሁ በእጃችሁም እንደዚህ የገፋችሁ ማውጣት ትችላላችሁ። ለአበባው እንደዚህ ከሰራችሁ በኋላ መሀሉ ላይ ማርማራታ ለማድረግ ወደታች ሳብ ታደርጉታላችሁ። ኦቨን ውስጥ ከታችሁ ማብሰል ነው። ለሁለተኛው ደግሞ እንደዚህ ላስቲክ አድርጋችሁ ትዳምጡና በሲኒም ክብ ባላችሁ ቅርጽ ማውጫ እንደዚህ ማውጣት ትችላላችሁ። ለሶስተኛው ደግሞ እንደዚህ በቀጠኑ እንደዚህ ታደርጉትና በቢላ ትከፋፍሉታላችሁ። እናንተ እንደየፈለጋችሁት መጠን አድርጋችሁ ይሄ በኋላ ቸኮሌት ተነክሮ ሲወጣ በጣም ነው የሚያምረው። ለሌላኛው ቅርጽ ደግሞ እንደዚህ በእጃችሁ አነስ አድርጋችሁ ትደወሉሉና መሀሉ ላይ ክፍተት ታደርጉበታላችሁ። ኦቨን ውስጥ ከ15 እስከ 20 ደቂቃ ከላይም ከታችም ነው ክሽና ያበሰልኩት። ቁጭላችሁ አብስሉ። ኩኪስ ቶሎ ነው የሚያረው። ዞር ስትሉ ባንዴ ነው እርር የሚለው። ለዛ ቁጭላችሁ አብስሉ። እዚህ ጋር የብርቱካን ማርማራታና ኮኮናት አለኝ። ባላችሁ ነገር ማድረግ ትችላላችሁ። ብስኩታችሁ ላይ ትንሽ ውሃ እየቀባችሁ ኮኮናት ላይ ያደበለበላችሁ ታውጡታላችሁ። መሀል ላይ ማርማራታችሁን ታረጋላችሁ። ለቀጣዩ ደግሞ ቸኮሌትና ትንሽ የገበታ ቅቤ ታቀልጣላችሁ። ደረቅ እንዲዝላችሁ ቸኮሌቱ ላይ ማለት ነው። እንደዚህ እየነከራችሁ እናንተ በምትፈልጉት አይነት ቅርጽ እያወጣችሁ ማድረግ ትችላላችሁ። ሞክሩት። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቤተሰብ ሁኑ ነው የሚባለው። የመጀመሪያ የዩቲዩብ ቪዲዮ ነው። የፈለጋችሁትን ጥያቄም ሆነ አስተያየት ኮሜንት ላይ ጻፉልኝ፣ መልስላችኋለሁ። ወዳችኋለሁ። ቻው